አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተሚማ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው። እኛ ጋር መልካም ነው። እንግዲህ አይ ማለት ግድግዳው ከቀለም ከእንቱ ከጀርሶ ቤት ወጣ በጭቃ ቤት ገብታለች። ወደ እኔ ቤት መታለች። እንግዲህ ኢንሻአላህ የሆነ ጊዜ እንግዲህ እንመርቀዋለን። ወላሂ ደስ ይላል። ደግሞ ደስ ሲል ቤቷ እንደዚህ እንደ ቀለም እንዳልተቀባ አይደለም። ደግሞ ክን ይላል፣ ተቀመጡብኝ ይላል፣ ያምራል። ወላሂ ሰፊ ነው ቤቷ። ማሻአላህ ተባረከላህ። ወላሂ ማሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተሚማ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። እንግዲህ ዛሬ በስንት መከራም ቢሆን ሮዛ ቤት መተናል። ያው እሷ ቤት ለመምጣት ያየነው ስቃይ አልሐምዱሊላህ ማለት ነው። በቀደም እሷ ቁልፍ ጠፍቶባት አልቅሳ ነበር። ታራ ደግሞ ዛሬ አለቀስኩ ማለት ነው። ብቻ አልሐምዱሊላህ ለኸይር ነው። አንዳንድ ነገሮች የሚመጡት ያው ለኸይር ነው። አላህን ልታመሰግኑና አላህን ልታዩበት ያደርጋቸዋል ማለት ነው። ሁሌ ደግሞ ደስተኛ መሆን የለም በዱንያ ማለት ነው። ብቻ አልሐምዱሊላህ በሆነ ባልተመቻቸም ነገር ሆኖ መተናል። ማሻአላህ ተባረከላህ። እሷም ይሄው ዝግጅት የሚያምር በየአይነት ሰርታ ወላሂ ሻይ አፍልታ ቡና አፍልታ ጽድት ብላ ከእናቷ ጋር ትጠብቃናለች። እናቷ ጋር እዛ ጋር አለች። ካሜራ አልገባችም። ማሻአላህ ተባረከላህ ታምራለች። ወጣት ናት። አላህ ደግሞ እድሜና ጤና ይስጣት እና ወላሂ ብቻ አልሐምዱሊላህ ነው። ሐቂቃ ይሄው ሙባረክም መጥቷል። ሙባረክ ተቆጥቷል። ብዙ ስቃይ አይቶ ነው ዛሬ የመጣው ማለት ነው። ደብሮታል፣ ተቆጥቷል። ላይክ ፈላት እንግዲህ ይሄው ፋ ብትን ብላ ጠብቃናለች። ማሻአላህ ተባረከ። በቃ እሺ ናቅረብ ቀናት በበልዞፍ ቀናት ትገቢ አለች ትቆጥነሽ ተቆጥሻል እና ጎረቤቴም ከኔ ጋር መታለች አጅባኝ ማለት ነው። ሚሳ ይብላ ያ መሽፋል ወደ 10 ሰዓት ሆኗል። እንግዲህ ቀን ነበር የጠበቅኳት አልመጣም ስላለ ስትለኝ ማለት ነው። በቃ አሁን ረፍዳ ስትለኝ በጣም ተናድጄ ነበረ። ብቻ ለኸይር ነው እንግዲህ አንዳንዴ ያጋጥማል። አልሐምዱሊላህ ማለት ነው። ያው የሆነ ነገር እንብላ ምን ብለን አይ እና እግራቸዋለሁ ላይ ፈጋታ ችግር የለም። ናይ ነገረው እትገብ ችግር የለም። ወጣሽ ናይ አይደለም ባለ ናይ ሸሸሽ ጅግ በይ ሻይው ሻይ ሚተቃናና አራዊ ባብርጦሳ ይወነን ዋነን አላህ ምን ችግር አለ? ማን ኮፊ ቀሩ ግዝለን እኮ እንግዳ ሊመጣብን ወላሂ በላናና ይበላል እንጃማ ወጭ ትንሽ እንቀርጻለን። እሺ እስኪ ምግቧን አይቼ አስተዓልስ ብስሚላህ ችግር የለውም። ብስሚላህ እና ይሄ ያረጋችሁ ሰብስክራይብ ያረጋችሁ አበረታቷት። እቺ ለማይዳ አሁንም የቆረጠች ነው አልሄደም አትሂድ ብላችሁ ጻፉላት። እስኪ ምን እንዳስቀመሰቻት እኔ እንጃ። ሴትየው እጋብ ነው የሚያስወስዳት። ማሻአላህ ተባረከላህ። በጭቃ ቤት ሁኜ ማለት ነው አልሄድም ብዬ ቁጭ ብያለሁ። እንግዲህ በቃ ላለቅስ ነው። ሽንኩርት አስገብታበት ታልቅስ እንጂ ወይ ጉድ ከዶ ይበላል ዝጋ እና እንቀጥላለን።